ሰላም መተናል እንደምቆያችሁ የተከበራችሁ ውድ ያገለግሎች በመላው ዓለም የምትገኙ ከዛሬ ጀምሮ በዚህ ቻናል ለእናንተ ዘና ፈታ የሚያደርግ ቁም ነገር የሚያስጨብጥ ወቅታዊ አዳዲስ ፕሮግራሞችን ወደ እናንተ እናቀርባለን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም ብዙ ጥቅም ያገኛሉ፣ ይዝናናሉ። ከስራ መልስ ከትምህርት መልስ አእምሮን ከጭንቀት ፈታ ከድብርት የሚወጡበትን ፕሮግራሞችን ከዛም ከዚህ ሚዛመተን ቀመመንና ወደ እናንተ እናቀርብላችኋለን። እናንተ ታዲያ በነፃ ሰብስክራይብ በማድረግና ላይክ በማድረግ የዚህ የውድ የሆነ ቤተሰብ አባል መሆን ይችላሉ። እዛያው ህይወት ይቀጥላል። ላይክ በማድረግ የዛሬን ፕሮግራም እንጀምር። ከእስራኤል ጎን ነኝ፣ ከኢራን ጎን ነኝ። ሰይጣን ይቆምብ። የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው? ኢራን ይኑ 1 ሊትር ነዳጅ ስንት እንደሆነ ታውቃለህ? 17 ሰንት። ኢትዮጵያ ለእንቁላል ስንት ነው? think about it. 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከ1 ትሪሊየን በላይ ነው። እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ 14 አመት ፈጅቶብናል። ማለቁንም ፈጣሪ ወቀው። ምድረ ነቅሎ ሯጭ የቅቤ አንጣሪ ልጅ የምን አባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ በአዳም ልኮ ነው የምን አባ ኢትዮጵያ ነው የሚሉ። እስራኤል ሄደ ኢትዮጵያ ብትለው አይዶን ግብሽት ገራር ሄድ ነው የሚል ገብቷል። የሚጣሉት በቴክኖሎጂ ነው። የተጣሉት ያሉት በቴክኖሎጂ ነው። እኛ የምንጣለው ምንድነው? በግጦሽ መሬት ጫካ እድሜ ልክን ስትጸዳደ ኖርክ ከእስራኤል ጎን ነህ ከኢራን ነው። በሁለቱ ጦርነት ውስጥ 100 ሰው አልሞተ። በጦርነቱ ማለት 100 ሰው አልሞተ። እኛ በትግራይ ጦርነት 15 ቀን ባልሞላ ውስጥ ከ1 ሚሊዮን ህዝብ በላይ ገለነ። ምድር አሽቃባጭ ከእስራኤል ጎን ነኝ ከኢራን ጎን ነኝ። መጀመሪያ አንተ ቁም፣ በሁለት እግር ቁም። እስቲ መጀመሪያ ቁምና አሳየኝ። አቦኔ እኮ ኢትዮጵያ አይደለም። ያው እውነት ነው። መጀመሪያ ራሳችንን ነው እስቲ በሁለት እግራችን እንቁምና ከዛ እንደዚህ በቴክኖሎጂ የመጨረሻ ደረጃ ላይ ወደ ደረሱት ሀገር ሄደን እነሱ ከነሱ ጋር እንፎካከራለን፣ ከነሱ ጎን እንቆማለን። ግን መጀመሪያ እስኪ ራሳችንን ግን ወንድማችን ኢትዮጵያዊና ያው አማርኛ ቢያንስ የተናገርክ ነው ኢትዮጵያ አይደለም ስላልክ እንዴ እኔ ጥርስ የገጠመ ልጅ አንተ ነው እንዴ? ለምን ያለየ ልጅ አይደል እንዴ? ወደነው በግድ ታምናታለሽ? ያዩ ነው ቆማ አፍንጫ ጎራዳ ልጅ አንተ ነው የምትለኝ እኮ በጭራሽ ነው ማለት ነው። በቃ አሁን መፍትሄው ምን መሰላችሁ? ጉዳዩ ከተፈጸመበት ቀን ጀምሮ ያለውን ትነግሩኛላችሁ። ከዛ ዳኛችሁ ግጥም አድርጌ ነው ማስታወሰው። ንገረኛ። ለቱ አርብ ነበር ለቅዳሜ አጥቢያ እዛው ነው ያገኘኋት ከቤታቸው አቅራቢያ ትንሽ ግሮሰሪ ነበር። ከዛ ነው ያገኘኋት። ልክ ፈገግ ሲል በዚህ ዝርዝር ጥርሱ እኔን ጠጋ አልኩኝ፣ አልቻልኩም ወደሱ። እሷም አለች ጠጋ፣ እኔም አልኩኝ ጠጋ። ከዛማ ፈጸምን ሩካቤቱ ጋር ጋሽዬ ባደረኩት ነገር አንድም አላለኝም ቅር። ከራስ ፀጉሬ እስከ እግር ጥፍሬ ያለኝ ነበር ንዝር ውዝርዝር። ሂድ ጋሼ ምንድነው አዛውንት ማሳሳት? አስረዳኝ። በቃ አሁን ለኛሉኝ አራካኝ። እሺ እንደዚህ ደስ የሚል ጊዜ ከነበራችሁ ብዙ ማታምንበት ምክንያትስ ምንድነው? እኔ አልደበረኝም በዛ በእለቱ። እሺ ትንሽ ያልተዋጠልኝ ሪዛልቱ ውጤቱ ማለት ነው ጋሺ። ውጤቱ ማለት ኧረ ዝምባን ወዶ ማሯን ጠልተዋል። ዝምባን ወዶ እንዴ አንቺ ጥንሰሳ ማይም እንደዚህ ባላባባል የለም ያማታል እንዴ? አሳዩት። ይፍረዱ ሲም ቢኖር እኮ አንተን ቁጭ እኮ ነው የሚመስለው። ጋሺ ምን ጋሺ እሺ እናት ይቀይሩልኝ እቺ ማይም ምን ጋሺ እናት ቀይሩለት ሶልም አሶልዶ ላሽ በል ሃሎ አረጫቱ ላክሊስ አልክም ነው እንደ ዛሬ አይደለም ዝናብ ጅጅሪ ዘር ቶሎ በል አረዳ ነው ዝጋር ግን ቶሎ በልሽ ወንድም እሺ ሻምሰግናለሁ ወንድም ግን ምን ነው እሺ ያለም እሺ ና እንደው ወንድም ሳልቅም ነው ነበር ወንድም ሳልቅም እንደው ይላማሰግሽ እሺ እሺ ደስ ይላል። ጭራሽ በራሱ ስልክ ሌባውን እያመሰገነ ነው። መርቀን ነው ቤቱ ሲገባ መርቀን ነው ቤቱ ሲገባ እንዴት እንግባባ መርቀን ነው ቤቱ ሲገባ
ነው ብሎ ቤቱ ሲገባ እንዴት እንግባባ ኪሱ ባዶ ሲሆን የመቃሚያ ሲያጣ ሰላምታው ራሱ ይመስለዋል ቁጣ ምርቀን ነው ብሎ ቤቱ ሲገባ ምርቀን ነው ብሎ ቤቱ ሲገባ እንዴት እንግባባ ምርቀን ነው ብሎ ቤቱ ሲገባ ምርቀን ነው ብሎ ቤቱ ሲገባ እንዴት እንግባባ ሁላሽን ያጣሽው በስንት ዓመትሽ ወይ ጫት ነገር 14 ያፋት ሁላሽን ያጣሽው በስንት ዓመትሽ ነው 14 ያፋታሪ ያለ ኧረ አባቴ ልታስበላኝ ነው እንዴ በጅነትሽ ምን ነው ያው አጋጣሚ ነው የጉድ ሀገር ገንፎ እያደረ ይፋጃል የሚባለው እኮ ላንቺ አይነቷ ነው። ሴትዮ በ14 ዓመት የፊት ጥርስ ይወልቃል እንዴ? ምንድነው ይሄ ትውልድ እንደዚህ ብሽቅጥጥጥጥ ያለባችሁሳ? በእርግጥ ሴት ልጅ በአንዳንድ ነገሮች ክብረ ንጽህናዋን ልታጣ ትችላለች። ለምሳሌ ከባድ ነገር በማንሳት አንዳንድ ጊዜ ደግሞ ሳይኖራቸውም ይወለዳሉ ይላል ሳይንስ። ያንቺ ግን ለየት የሚለው በ14 ዓመትሽ መሆኑ ነው። እንዳንቺ መሰረት ደፋር ወርቁን እንደዛ አክተልክላ ስታመጣው ራሱ እንዲህ በጀብድ አላወራችሁ። እኔና መሰሎች በ14 ዓመታችን ሴቶቹም ሙሟቸውን እኛም ሽቅጦችንን አቧራ እያስቃም ነው እንዲህ ያንከባልን ነው ነበር እኮ አስልሰን ነበር ምን ገባ የነበረው ጥቅሙን እንኳን በቅጧ እናቆም ነበር። በ14 ዓመቴ ነው ያጣሁት። ኧረ አንቺስ ተጫዋች ነሽ። እድገት የምታወሪ ነው እንዴ መስልሽ? ዲጂስ መሰለሽ እንዴ? ክብረ ንጽህና እኮ ነው። እንዴት ነው ቅድል እያደረግን የመጣ ነው። ኧረ ደፋር ነሽ። ኧረ በፈሰጠሽ በ14 ዓመት በላሱ ድካ ይብላና አሰግዲው ወገዴ እንካማ ኧረ ብሩን በባንክ ላኩልኝ እንጂ ቆያችሁ እኮ ነው። ታዲያ በምን ይሻላል? በምን ላክልህ? ባንክ መች ዛሬ ይሰራሉ? ወገዴስ አይ ባንክ ዝግ ነው። እሺ በአይን ባንክ ላክልኝ። በአይን ባንክ መች ወዲህ ነው ደግሞ አይን ባንክ የሚሆን? አይን ባንክ የለም። እሺ በደም ባንክ ላክልኝ። ደግሞ ደም ባንክ አለ ብለህ ወገዴ እንደው ሰጠንኩ ስትል እኮ ታወቀ። እንደው አይ ደም ባንክም የለም። ፓወር ባንክስ እንግዲህ አታናደ። አሁን ያልከው ምንድን ነው? ፓወር ባንክ የለም እሱ። በቃ ምን ይሻላል? በእግሬ መጣሁ። በቃ እንግዲህ የሁለት ቀን መንገድ ናት። እርገጤ እንግዲህ ፎት በላት ዘለቅ በል። የሁለት ቀን መንገድ ነው እንግዲህ ፉት ብሎ የሚሄደው ማለት ነው። በአየር ላይ የሚደርሰው ኧረ በእናትሽ አንቺ ያቺ ያጫሃት ልጅ እስካሁን እንዳጫወት ነው እንዴ? ኧረ አይደለም እንዴ። በስመ አብ እንኳንም ያልሆነ እንዴት እንደምታስጠላ እንዴት እንደምደብረኝ ወይ ከሰው አትገጥም ወይ አመል የለም። ይቺ የሰው ቀንድ አውጣ እንዴት እንደምታስጠላኝ በስመ አብ። እንኳን ኧረ እባክሽ ምን ነው ተጋብተናል እኮ አባት አድርስ ነው አድርስ እሺ አነጋገሩ የአባቱ ቅጣት ይላል። ልጁን በዚህ መልኩ መቅጣቱ በጣም ብዙ ሰዎችን እያስደሰተ ይገኛል። ባይዘው አንጠልጥሎት ብቻ አይደለም አንጠልጥሎ ቅጥቅጥ ያደረገ በዱላ እየመታው የሚያሳይ ቪዲዮ ተለቋል። ሰዎቹም ሪያክት ያደርጉበት ይገኛሉ። ለመሆኑ ልጁ ምን አጥፍቶ ነው? እንግዲህ ልጁ ያደረገው ይሄንን ነው። አካል ጉዳተኛ አያቱን በዚህ መልክ እየተማታ አባት ያያል ማለት ነው። ከዛ አባት ይሄንን ነገር ሲያይ ይሄንን ውሳኔ ወሰነ። ከዛ አባት እንግዲህ ይኸውላችሁ እንደምታዩት ዱላ አንስቶ በዚህ መልኩ ልጁን ይቀጣል ማለት ነው። እናንተ ይሄን ጉዳይ እንዴት ታዩታላችሁ? ሚጥሚጣ በርበሬ ምናምን ማጠን ነው እንጂ እንደዛ አይነት ልጅ ኧረ ማድረግ የለበትም። በልተሽ ልትሄጂ ነው እንዴ? እኩል ከሆነም በኋላ በቃኝ ማለት ትቻለሽ። ካልሆነ እኔ በቃኝ እስከምል ለሊቱ ራሱ መጮት አለብሽ። አሁን ብርሽ ገብቶልሻል። ከገባልሽ መጮት ነው ያለብሽ። ትጮቻለሽ አትጮች አልጮት ሞን እየነገርኩ ነው። የ10 ሺህ ብር ተዘጋ። ሌላ ጌም ግን እንጮት አልከኝ። ዝግጁ ነኝ ለምጮት። የምነግርሽ ነገር አለ። ቴክስት ገብቶልሻል ገንዘብ ስልክ? አዎ 10 ብር ነው የላኩልሽ። አብሽር ሞን እግዚአብሔር ሞን እንደዚህ የሚባል ነገር የለም። ሄሎ ፖሊስ! አቤት። ባለ ግራ ቂጤን በጩቤ ወጋኝ። አያበሻውን እስታው ምን አረግሹ? ከስራ ስመለስ ለመመሳሳሰር ይጠበቅሽኝ ብሎ። ታዲያ አንቺ ለመመሳሰር ይጠበቅሽው እንደ ራስ ሰርቶ አይበለም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችን ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለበት። ሴት ከወንድ እንደማበልጠው ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባለሽ ስጪው። ሄሎ፣ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ
ቀኙንም ደገመላት። እየጠየከኝ ያለው ሀገሬ እንድሸጥ ነው? አታካብደው። የሀገሪቷ ሚስጥር ያዞን ሰነድ ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ። እኔ ሀገሬ ልሸጥ? አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት፣ በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን $1 ሚሊዮን የሚሸጣት ከመሰለህ ትክክል ነህ። አምጣው። በቃ ሽጣ የሀገሩን ወሳኝ የሆነ ዶክመንት አገሩን $1 ሚሊዮን ሽጣ ማለት ነው። ጤና ይስጥልኝ ፖሊስ ጣቢያ። ጤና ይስጥልኝ። የሆነች ሌባ ቤቴ ገባች። ምን አይነት ሌባ ነች? 8 ቁጥር ወገብ ያላት የምታምር ቆንጂዬ ሌባ ነች። ካለለና ታናግራት። እሺ ሰላም ቆንጆ፣ ተማሪ ነኝ፣ ሰራተኛ፣ ነፍሰ ገዳይ። አያለኝ። ሄሎ ፖሊስ። አቤት። እኔ ትራፊክ ነኝ። አንዱ ሹፌር እዚህ መንጃ ፍቃድ ነው 200 ብር አውጥቶ ጉቦ ሊሰጠኝ። ይሄ ባለጌ ወራዳ ሲስልክ ውስጥ እንካንተ። ሄሎ ጨምርለት። ሄሎ ፖሊስ። አቤት። ትምህርት ቢሮ እየተቃጠለ ነው። በእውነት እየተቃጠለ ነው። ታዲያ ሰውየው ተረፈ እንዴ? አዎ ሰውየው ተርፏል። ሄሎ ፖሊስ። አቤት። ጎረቤቴ ላይ ክስ ለማመስረት ፈልጌ ነበር። ለምን? ደሃ ብሎ ሰደበኝ። መኪና አለ? የለኝም። ቤትስ አለ? የለኝም። እከካም ደሃ። እጅግ የተከበራችሁ ተመልካቾች ለዛሬ ያለናንተ ፈታ ዘና ያደርጋል ብዬ ያሰብኩትን ያመጣሁላችሁ ፕሮግራም ይሄን ይመስላል። በቀጣይ ባበደ ፕሮግራም ተመልሼ እስከመጣ ድረስ ይመቻችሁ።